ሰላም ጤና ይስጥልኝ ውድ ተመልካቾቻችንና አድማጮቻችን የኢትዮጵያ ሙስሊሞች የትግል እንቅስቃሴ አራተኛ ዓመቱን ይዟል። ባለፉት 4 ዓመታት ብዙ የትግል እንቅስቃሴዎችን ተመልክተናል። ከቅርብ ጊዜ ወዲህ ደግሞ የትግሉ እንቅስቃሴ አንድ ጊዜ ከፍ ሲል ሌላ ጊዜ ዝቅ ሲል እያስተዋለ ነው። ከዚሁ ጋር ተያይዘው መሪዎቹ ከ22 ዓመት በማያንስ ስር እንዲቀጡ ፌደራል ፍርድ ቤት መወሰኑም ይታወሳል። ይህንኑ በተመለከተና እንደው ለወደፊቱ ምን እየታሰበ እንደሆነ ከሉቅማን የኢትዮጵያ ቤልጂየማውያን የሙስሊሞች ማህበር ሊቀመንበር ከሆኑት ከአቶ አብዬ ያሲን ጋር ውይይት እናደርጋለን። እንድትከታተሉት ጋብዛለሁ። በጣም አመሰግናለሁ አቶ አብዬ። እንግዲህ እንደሚታወቀው ቀደም ብዬ በመግቢያዬ እንደገለጽኩት ሙስሊም ኢትዮጵያውያን የትግል እንቅስቃሴ በተለይ በአወሊያ የቀረቡትን ጥያቄዎች ተከትሎ ጠንካራ የሚባል እንቅስቃሴዎች ይካሄዱ ነበር። ያንን ተከትሎ የሙስሊም መሪዎችም ታስረዋል። ከዛም በኋላ በተለይ ከቅርብ ጊዜ ወዲህ እንደምናየው እንቅስቃሴው መጀመሪያ ላይ በነበረው ፍጥነትና ወይም በነበረው ጉልበት እየቀጠለ አይደለም። አልፎ አልፎ በአንዳንድ ከተሞች ላይ ወጣቶች ጽሁፎችን በግድግዳ ላይ በመጻፍ ተቃውሟቸውን ሲገልጹ እናያለን። ግን በተደራጀ ሁኔታ ተቃውሟቸውን ሲገልጹ ብዙ አናስተውልም። በዚሁ እንደው የትግሉ እንቅስቃሴ እየተዳከመ መጥቷል ብሎ መናገር ይቻላል። ምናልባት እንግዲህ የተለየ አስተሳሰብ ካለው በአሁኑ ሰዓት በርሶ ግምገማ ትግሉ በምን ሁኔታ ላይ ነው የሚገኘው? እሺ፣ በመጀመሪያ ደረጃ ፋሲል ያው ይህን እድል ስለሰጠኝ አመሰግናለሁ። ምናልባት መጀመሪያው ላይ ያቀረብከውን ማስተዋቂያ በአሁኑ ሰዓት የድርጅቱ የሉቅማን መሪ አይደለሁም። ስለዚህ አንድ አባል ተደርጎ ይወሰድ። እንዳልከው እንግዲህ የኢትዮጵያ ሙስሊሞች የመብት ማስከበር ሂደት 4ኛ ዓመቱን ይዟል። ለዛም ሁላችንም እንደምናውቀው ተወሰኑ ሃይማኖታዊ ጥያቄዎችን ይዞ መንግስት ለነዛ ምላሽ እንዲሰጥ ያደረጋቸው ጥረቶች ነበሩ። አሁን ያልካቸው እንቅስቃሴዎችም በአብዛኛው ያው ያ መልስ እንዳገኝ የሚደረጉ የግፊት ሂደቶች ነበሩ። እንግዲህ እነዛን በምናይበት ወቅት እነዛን እንደ ትግል ስትራቴጂ አድርጎ መውሰድ ትንሽ ያስቸግራል። ምክንያቱም በዛ ወቅት የነበረው ወይም እነዛ ጥያቄዎች ሲቀርቡ ተወሰኑ አሰምሽኖችን መያዝ እንችላለን። አንደኛው ያው የህዝብን ብሶት የሚሰማ አካል አለ የሚለው እና ያንን ሰምቶ ምላሽ ይሰጠናል የሚል አንድ አሰምሽን ነበር ማለት ይቻላል። በሁለተኛ ደረጃ ያ ስርዓት ወይም ደግሞ ጆሮ ወይም የህዝቦችን ድምጽ የሚሰማ አካል በሌለበት ሁኔታ የህግ የበላይነት አለ። ስለዚህ በህግ ደግሞ ያንንም ማስፈጸም እንችላለን የሚለውን ሁለተኛ አሰምሽን መያዝ እንችላለን። በሶስተኛ ደረጃ የህግ አስፈጻሚው ኃይል ያን እንኳን ማድረግ ባይችል የዜጎችን የእምነት ነጻነት ግልጽ አድርጎ ያስቀመጠ ህገ መንግስት አለ። ስለዚህ ያ ህገ መንግስት ደግሞ የአስፈጻሚውን ኃይል ይሁን የፖለቲካ ክንፉን አስገድዶ የዜጎች መብት እንዲከበር ያደርጋል የሚሉ አሰምሽኖችን መያዝ እንችላለን። ስለዚህ በዛ ወቅት ይደረጉ የነበሩ እንቅስቃሴዎችም እንግዲህ ለዛ ግፊት አድራጊ ሂደቶች ነበሩ። ሆኖም ግን በዛ ሂደት ውስጥ በዚህ በ4 ዓመት ውስጥ ያየነው ሁኔታ ምንድነው? ለህዝብ ሮሮ ድምጽ የሚሰጥ አካል አለመኖሩ፣ ያንን ደግሞ የሚያስገድድ የህግ የበላይነት የሌለበት መሆኑ፣ ህገ መንግስቱም ምንም እንኳ የዜጎችን የእምነት ነጻነት በጽሁፍ ደረጃ ቢሸከምም ሌሎችን አስገድዶ ያ እንዲተገበር የሚደረግበት ሁኔታ አለመኖሩን ያሳየብን ሁኔታ አለ። ስለዚህ የኛም የዚህ የትግል እንቅስቃሴም እንግዲህ በጊዜ ሁኔታ ከዛ ጋር አብሮ የሚሄድ ነው የሚኖረው። ስለዚህ መጀመሪያ ላይ የነበሩን አወሊያ ላይ የነበሩት እንቅስቃሴዎች ወይም ደግሞ አንዋር መስጊድ በኒ መስጊድ ይደረጉ የነበሩት እንቅስቃሴዎች ባለመደረጋቸው ትግሉ ቆሟል፣ ተዳክሟል፣ ተቀዛቅዟል ወደሚል ኮንክሉዥን ላይ ወስደን ይችላል የሚለው ለማስቀመጥ ፈልጌ ነው። እንዳየው አሁን ያለበት ሁኔታ ምንድነው? እንግዲህ ለብዙ ጊዜ የፍርድ ሂደቱም ከተጓተተ በኋላ ሙስሊሙ ህብረተሰብም ባንዱ ወይም በሌላ ወቅት መንግስት እየወሰደ ያለውን አጥፊ ሂደት ተገንዝቦ መልስ ይሰጣል የሚሉ ተስፋዎችም የነበሩበት ሁኔታ ነበረ። ለምሳሌ በተለይ አሁን መጨረሻው ላይ አሁንም የፍርድ ሂደቱ አትሊስት መንግስት አለ የሚለው የፍርድ ሂደት በትክክል ምክንያቱም እነዚህ ተከሳሾች ታሳሪ ወንድሞቻችን
በበቂ ሁኔታ ንጹህነታቸውን ያስመሰክሩበት ሁኔታ ነው ያለው። የደረሰባቸውን ስቃል ለፍርድ ቤት ያቀረቡበት ሁኔታ ነው ያለው። ስለዚህ ፍርድ ቤቱ እነዛን ሁሉ አዳምጾ በነፃ ይለቃቸዋል የሚል ተስፋዎችን ነበር ይዞ የነበረው ማለት ነው። ነገር ግን ከዛ በኋላ ያየነው ምንድነው የህግ የበላይነት ያለበት ሀገር አይደለም። ፍርድ ቤቶች ነፃ ሆነው የሚንቀሳቀሱበት ሁኔታ ሳይኖር ከሌላ ቦታ ተወስኖ የሚመጣን ውሳኔ የሚያነቡ ሆነው ነው የተገኙት። ስለዚህ አሁን ያለንበትም ሁኔታ ምንድነው እንደ በፊቱ ድምጻችንን የሚሰማ አካል አለ የሚለው አሰምሽን ቀርቶ ራሳችንን ድምጻችን ወደ የሚሰማበት ሂደት እንሄዳለን የሚል ሂደት ነው ያለው። ስለዚህ ያ ደግሞ ራሱን የቻለ ልዩ የሆነ ስትራቴጂና ሂደቶች አሉት። ጠንካራ የሆኑ አደረጃጀቶችን ይፈልጋል። ያም ሆኖ እያለ ግን መንግስት ላይ ጫናዎችን ከማድረግ የተቆጠበበት ጊዜ የለም። ሆኖም ግን መታየት ያለበት መንግስት ደግሞ ባለው አቅሙ በገንዘብም በኃይልም ይሄን ሂደት ለማዳከም ከስር ከስር መሪዎቹን እያሰረ ከስር ከስር የሚንቀሳቀሱትን ሁሉ እያደረገ ነው ያለው። ምናልባት አንዱ ይሄንን እንቅስቃሴ ልዩ የሚያደርገው ምንድነው ይሄ እንቅስቃሴ የራሱ የሆነ ቴሪቶሪ ይዞ የሚንቀሳቀስ ሳይሆን ከመንግስት ጉያ ውስጥ ነው እየተንቀሳቀሰ ያለው። ያ ማለት ምንድነው በየለቱ በየጊዜው መንግስት የሚወስዳቸው ነገሮች የሙቭመንቱን ዳይናሚዝም እና ሂደቶችም የሚወስንበት ሁኔታ አለ ማለት ነው። እና አሁን የምታያቸውም ቅድም እንዳልከው የግራፊቲ ስራዎች ምኖቹ ከዚህ የትግል እንቅስቃሴ የተለዩ ናቸው ብዬ አላምንም። የዛው አካል ናቸው። አሁንም ይሄ ሂደትም ተጠናክሮ የሚሄድበት ሁኔታ እንጂ የሚኖረው ተዳክሟል ወደሚል እንትና አይሄድንም። ግን ሲስተሙና ሂደቱ ነሰሰርሊ መጀመሪያ ላይ ያየነውን ላይሆን ይችላል። ግን አቶ አብዬ እንደው ከመነሻው እናንተ ይሄ መንግስት ህጋዊ በሆነ መልኩ መልስ ይሰጠናል ከሚል የተጀመረ ትግል ነው የሚል አሳምሽን ወይ መነሻ ነበረ ቀደም ብለው እርሶ እንደተናገሩት። ግን ያ መነሻ የሆነው እንግዲህ በስልጣን ላይ ያለው ኃይል በስልጣን ላይ ከቆየ ከ18 ከ20 አመት በኋላ የመጣ አይተነዋል። በ18 በ20 አመት ውስጥ ምን አይነት አገዛዝ እንደሆነ ለማየት ችለናል። በተለይ በ97 ወቅት ብዙ ችግሮች እንደተከሰቱ ከዛ በኋላ የነበሩ የፍርድ ሂደቶች በሙሉ አገዛዙ ለእንዲህ አይነት ህዝባዊ ጥያቄዎች መልስ የሚሰጥ እንዳልሆነ ብዙ ማስረጃዎች እያሉ እናንተ በዚህ መነሻነት እንዴት ነው ትግል ልትጀምሩ የቻላችሁት? በደንብ አላነበባችሁትም ነበረ ወይም ውጭ ሀገር ነው የነበራችሁት? ኢትዮጵያ ውስጥ እንዲህ አይነት ነገር ከነበረ እንዴት ነው እናንተ ደግሞ በዚህ ሀሳብችን ውስጥ የተነሳችሁት? ኢቨን ከዛ በፊት የተነሱ የሙስሊም ጥያቄዎች በምን ሁኔታ እንደተቀጩ ይታወቃል። ይሄ ስርዓት ባልተለወጠበት ሁኔታ በዚህ መነሻነት ነበረ ትግሉ የተካሄደው። አሁን ግን ያ ሁኔታ ሊቀየር ይችላል በተለይ ከውሳኔው በኋላ የሚል ነገር አለና እንዲሁ ለፖለቲካ ተብሎ የተባለ ነው ወይስ እንደው ሪሊ ከልብ አምናችሁበት ነበር? በዛ ያ ምንድነው መሰለህ የተወሰነ ግሩፕ ያንን አውቆ የሚነሳበት ትግልና ህዝብን ይዞ የሚነሳ ትግል ሁለቱ ይለያያሉ። ህዝብን ይዘህ በምትነሳበት ወቅት ነሰሰርሊ አንተ ያለህ እይታና አንተ ያለህ ግንዛቤ ብቻ በቂ አይደለም። የመጀመሪያው የምትሰራው ነገር ህብረተሰቡን አንድ ሊያደርግ የሚችለው ቀላል የሆነው ነገር ላይ ነው የምትነሳው። ስለዚህ በዛ ወቅት አሁን የደረስንበትን ሁኔታ የተገነዘቡ ወንድሞችና ወገኖች አሉ ብዬ አምናለሁኝ። ነገር ግን ደግሞ ያንን እንደ ትግል መጀመሪያ አድርጎ መነሳት ደግሞ በሂደት ያየነውን የሙስሊሙን ህብረተሰብ አንድ ሆኖ የማስነሳት አቅም ላይኖረው ይችላል ያንተን ማለት ነው። ስለዚህ በዛ ወቅት አሁን የተደረጉት በተለያየ ጊዜም እንደተጠየቀው የሙስሊሙ ህብረተሰብ ጥያቄዎች እነዛ 3 ጥያቄዎች አይደሉም። እነዛ 3 ጥያቄዎች የተመረጡት ህብረተሰቡን አንድ የማምጣት ኃይላቸው አወዛጋቢነታቸው ሁሉ ታይቶ ነው። ስለዚህ ከመጀመሪያው ይሄን መንግስት ያለውን ጉድለትና ሂደቱን 18 አመት ውስጥ አይተነዋል። ስለዚህ ቁርጥ ያለለት ነው ብለህ ብትነሳ ምናልባት ህብረተሰቡን አንድ አድርጎ የመያዝ ኃይሉ ያን ያክል ላይሆን ይችል ነበር እና የትግሉም ሂደት ምንድነው ህዝባዊ እንቅስቃሴ ከመሆኑ አንፃር አንድ ጊዜ ቸኮለህ ወደ ግብ ከመሄድ ከመሮጥ ይልቅ ህብረተሰቡን አንድ አድርገህ
የተረዳውም ያልተረዳውም ወደ አንድ ተመሳሳይ ደረጃ ሊደርስ የሚችልባቸውን ሂደቶች ሁሉ ቃኝተ ነው እንትን የምትገባው። ስለዚህ የዚህ እንቅስቃሴም ከዛ አንጻር የታየ ነው ብዬ ነው የማምነው እንጂ በዛ ወቅት የነቁ አልነበሩ ማለት አይደለም። በዛም ወቅት ደግሞ ሪሊ ይሄ ስርዓትም የተወሰነ ፖዚቲቭ ነገሮች አሉት ብሎ የሚያምንም ህብረተሰብ ሊኖረን ይችላል ብዬ ማምናለሁ። ግን ይሄ እንቅስቃሴ እነዚህን ሁሉ አንድ አድርጎ ያወጣና ሁሉንም ወደ አንድ ኮንሰንሰስ በዚህ ስርዓት ላይ ያለውን አመለካከት አንድ ወደ ማድረግ የሄደበት ሂደት ነው የተጓዘው እና ይሄንን የባለፉትን 4 አመቶች እንደ ፎርማቲቭ ስቴጅን ብለን ልናየው እንችላለን። ግን ደግሞ ሌላው አይ ቲንክ እንደው ህዝቡን በግልጽ የሚያዩ ነገር ትግሉ መጀመሪያ ላይ የነበረበት ከ4 አመት በፊት ሲት ማለት የነበረው እንቅስቃሴና አሁን ያለበት ሁኔታ ምንም እንደው መካድ የማይቻልበት ሁኔታ ተዳክሟል ብሎ መናገር ይቻላል። ጠፍቷል ብሎ መናገር አይቻልም። ግን ያ እንቅስቃሴ በየሳምንቱ የምናየው ድምጻችን ይሰማ የሚለው እንቅስቃሴ የለም እና ይሄ የነ አቶ አቡበክር መታሰር መሪዎች የድምጻችን ይሰማ መሪዎች መታሰር በተወሰነ ደረጃ ትግሉን የጎዳው ጎድቶታል ብሎ ማሰብ ይቻል ይሆናል። በግሌ እንደዛ ላስብ ይችላልው። ግን በሌላ በኩል እነሱን ተክቶ አመራር ሊሰጥ የሚችል መሬት ላይ ወርዶ በህብረተሰቡ ፊት እየታየ ህዝቡም ሊከተለው የሚችል መሪ ከዛ በኋላ ወጥቶ አላየንም። ምናልባት እንደው እነ አቶ አቡበክርን ተክቶ አመራር ሊሰጥ የሚችል ፊት ሊቆም የሚችል መሪ በመጥፋቱ ሊሆን ይችላል ብሎ መናገር ይችላል። ትግሉ የተዳከመው እንዴት ነው ይሄን ነው? ማለት በእርግጠኝነት የነሱ እዛ ውስጥ አለመኖር ምንም ጎደሎ አላመጣም ማለት አይቻልም። ብዙ ጎደሎች አሉት። ነገር ግን ያንን ከዛ በላይ እንትን የሚለው ልትንቀሳቀስበት የሚችልበት ሁኔታ በጥበቡ ነው። በዛ ወቅት እነሱም ባሉበት ወቅት መንቀሳቀስ የሚችሉበት ሁኔታ ነው ያለው። እነሱን ካሰረ በኋላ ግን መንግስት እንኳንስ አንተ የዛ መሪ ነኝ ብለህ ወጥተህ ይቅርና ገና በጥርጣሬም ከየቤትህ እየታደንክ ለስር የተዳረጉ ወንድሞች ናቸው ያሉት። ምናልባት እነዚህን ወንድሞችና አቡበክርን እንደ መሪ ፊት ለፊት ብናነሳቸውም እነሱ ብቻ አይደሉም ታሳሪዎች። በየጊዜው በየሂደቱ እየተለቀሙ ለስር በቁ ወጣቶች አሉ እና ይሄ ትግል ከነሱም በኋላ ሰዎች የሉትም ማለት ትንሽ ነገሮችን ማቅለል ነው የሚሆነው። አሉት ነገር ግን አሁን ፊት ለፊት የሚታዩ ማለት ነው። ከጀርባ ሆነው በድምጻችን ስማስም ብዙ እንቅስቃሴዎችን እናያለን። እንግዲህ ምንድነው ፊት ለፊት እንዴት ነው ይምጡ ነው። አሁን እኮ ምንድነው ስርዓቱ ከስር መሪዎቹን እያሰረ አንዱም እና አቡበክርን በሚያስርበት ወቅት የመንግስት ስትራቴጂ የማየው ምንድነው እነሱን በማሰሬ ትግሉን አቆመዋለሁ አዳክመዋለሁ ነው። ምክንያቱም በፖለቲካ ሂደት ውስጥ የተማረው ያን ነው። ስለዚህ ከቅንጅትም ጋር ያለውን ስታየው መሪዎቹ ታሰሩ፣ ከዛ በኋላ እንቅስቃሴዎቹ ቆሙ። እዚህ ጋር ግን የመንግስትም ስሌት ያነበር ብዬ አምናለሁኝ። ነገር ግን እንቅስቃሴው የራሱን ተሞክሮዎች በመውሰድ ከሌሎችም ፊት ለፊት ሰዎችን ያጋፈጡ ከመስጠት ዋናው ነገር ትግሉ መቀጠል አለበት። ትግሉ አመራር ሊኖረው ይገባል። ማን ነው የሚለው ግን የግድ አስፈላጊ አይደለም ብሎ ያመነበት ሁኔታ ነው የሚኖረው። ያም ደግሞ ከአሉት ነባራዊ ሁኔታዎች ማለት ነው። በዛ ሂደት ውስጥ ማለት ብዙ ነገሮችም ተደርገዋል። ለምሳሌ መሪው ፊት ለፊት የማይታይ እንቅስቃሴ ተብሎ በመንግስት በኩል ብዙ ፕሮፓጋንዳዎች ለመስራትም ተሞክረዋል። ያ ባለመኖሩ እየተመራ ያለው በውጭ ኃይሎች ነው ተብሎ ፊልሞችም ላይ የተሰራበት ሁኔታ አለ። ነገር ግን ያ ከእንቅስቃሴው ጥቅም አንፃርና ቀጣይነት አንፃር የግድ ፊት ለፊት መውጣት አስፈላጊ ሆኖ አልታየም ይመስለኛል። ሌላው ምንድነው የትግሉን እንትን ካየኸው በመርህ ደረጃ አሁንም እየሄደ ያለው እና አቡበክር በመጀመሪያ የሚያስቀምጡለት መርህ ላይ ነው። ስለዚህ ኢንሴንስ መሪዎቹ አሁንም እነሱ ናቸው ብለን እንትን ልንወስድ እንችላለን። ስለዚህ ውጭ ያለው በዛም በፊት በመሪዎቹ የወጣውን መርሃ ግብርና ሂደት የማስፈጸም እንትን ነው ያለው ማለት ነው። እሱ ላይ ነው አንዱ ሌላው ጥያቄ ወደዛው እየተንደረደርኩ ነበር። አክቹአሊ ከመርሁ ስንነሳ እነኛ ትግሉ ራሱ በጣም ሰላማዊ እንዲሆን ምንም ከሰላም ውጭ ሌላ አቅጣጫ እንዳይዝ መሪዎቹም ደጋግሞ ሲናገሩት ነበር። ከዛ በኋላ ያ አቅጣጫም ተለውጧል ብሎ መናገር አይቻልም። እስካሁን ያየነው ነገር የለም። በሌላ በኩል ጥያቄው ራሱ ሃይማኖታዊ የሆነ ብቻ ጥያቄ እንደሆነ ነው የሚታየው።
ይሄ በእኔ ግምት አንደኛ ትግሉ የጥያቄው ሃይማኖት ጥያቄ ከዲሞክራሲያዊ ጥያቄዎች ከመብት ጥያቄዎች አንዱ ነው እና ሌሎች ጥያቄዎች ሳይመለሱ ሃይማኖታዊ ጥያቄ ብቻ መመለስ ይከብዳል። አሜን የነጻነት ጥያቄ ሁሉንም መብቶች የሚያካትት ነውና ትግሉ ውስን መሆኑ በራሱ ሃይማኖታዊ ብቻ መሆኑ ሌላውን አካል እንዳያቀፍና እንዳይስፋፋ እንዳደረገው በዛው ታጥሮ ብቻ እንዲቆይ ለሄም ገዢው ፓርቲ እንደተጠቀመ በሌላ በኩል ደግሞ ሃይማኖታዊ ጉዳይ ከእስልምና እምነት ውጭ ያለው ኢትዮጵያዊ ትግሉን እንዳይቀላቀል ለምን ጥያቄው ሃይማኖታዊ እስልምናን መብት የተመለከተ ብቻ በመሆኑ እንቅፋት ሆኗል ብዬ አስባለሁ። ሌሎችም እንዲህ አይነት አስተያየት ሲሰጡ እሰማለሁና የራሱ የተነሳችሁበት ትግሉ የተነሳበት መነሻ ሃይማኖታዊ ብቻ ሆኖ መቀጠሉ እስካሁን ድረስ ትግሉ በተፈለገው ፍጥነት እንዳይሄድ አላደረገውም ብሎ መናገር ይቻላል? አላደረገውም ባይነኝ። ምንድነው መሰለህ እንዳልከው መነሻው ሃይማኖታዊ ነው። የአንድ ሃይማኖት ተከታዮች ጥያቄ ያቀረቡበት ሁኔታ ነው። በተለይ የኢትዮጵያን ታሪካዊ ሂደቶች ካየነበት አንድ ሃይማኖት የኢትዮጵያን እጣ ፈንታ ወስናለሁ ብሎ መነሳት ለሀገሪቱም ለአጠቃላይ ህብረተሰቡም ጠቃሚ አይደለም የሚሆነው። ስለዚህ ይሄ ትግል የሙስሊሙ ህብረተሰብ ያነሳቸው ጥያቄዎች እንዳልከው የአጠቃላይ የዲሞክራሲና የመብት መከበርና መጣስ አካል ናቸው። እነሱን ለብቻ ለይቶ ማየትም አይቻልም። የሌላው መብት እስካልተከበረበት ወይም ሙሉ የሆነ የህብረተሰብ መብት ባልተከበረበት ሁኔታ የሙስሊሙ ህብረተሰብ ብቻውን መብቱ ይከበራል ማለትም አይቻልም። እነዚህ ነገሮች አሉ። ነገር ግን ያንን ሙሉ የሚያደርገው necessarily ሙስሊሙ ህብረተሰብ የተወሰኑ ጥያቄዎችን ይዞ ስለተነሳ እነሱን ትራንሴንድ አድርጎ ወይም አሳድጎ ሌሎችንም ሁሉ ማቀፍ አለበት ወደሚለው ነገር አይወስደንም። ምክንያቱም ይሄን ነገር በተለይ የመንግስትንም ፕሮፓጋንዳ በትክክል ካየኸው ምንድነው እያደረገ ያለው? ይሄ እንቅስቃሴ የተወሰኑ የህብረተሰብ ክፍሎች የሃይማኖት አክራሪዎች በኢትዮጵያ ላይ የራሳቸውን ምልከታና እይታ ለመጫን የሚያደርጉት እንቅስቃሴ ነው ብሎ ነው ትንያለ ያለው። ስለዚህ ይሄ ሙቭመንትም ራሱን ለውጦ አገራዊ አጀንዳ ነው ወይም ደግሞ ሙሉ እንትን ነው ብሎ ቢቀየር ለሌላው ህብረተሰብ አስፈሪ እንጂ አሰባሳቢ ሆኖ ሊገኝ አይችልም። ግን በመንግስት ፕሮፓጋንዳ አመናችሁ ማለት ነው ወይ? መንግስት ፕሮፓጋንዳ ኦኬ ለመንግስት ፕሮፓጋንዳ ላለመገዛት ሲል ዋናው አይ ሚን ኢን ፕሪንሲፕል ለአጠቃላይ መብት መታገል ለተወሰነ መብት ከመታገል የተሻለ ነው። ምክንያቱም ያ የተወሰነ መብት በአጠቃላይ መብት ሲከበር ይከበራልና። ግን አሁን የመንግስት ፕሮፓጋንዳ በዛ በኩል ህዝቡን ይይዛል በሚል ዋናው እነታችን ተዋቸው እሱ አይደለም። እሱ ብቻ ሳይሆን አስፈሪም ነው ሪሊም አስፈሪም ነው ብዬ አምናለሁኝ። ምክንያቱም በኢትዮጵያ የፖለቲካ ታሪክ ውስጥ ካየኸው ለብዙ ዘመናት ሃይማኖትና መንግስት ተቀላቅሎ የሄደበት ሁኔታ ነው ያለው። ያ ደግሞ ለህብረተሰቡ ሙሉ አስደሳች ሂደቶች አልነበሩም። አሁንም ያንዱ የሃይማኖት አካል ብቻውን ባነሳው አጀንዳ የሌሎችን ሁሉ ፈታለሁ ብሎ መነሳት ማለት ተመሳሳይ የሆነ እይታዎችና ፍራቻዎችን ሊፈጥር ይችላል የሚል እምነት አለኝ። ሆኖም ግን ይሄ እንቅስቃሴ በኢትዮጵያ ውስጥ በሚደረጉ ጉዳዮች ላይ አያገባኝም አላለም። እኔ በራሴ ግን የሚያገባኝ የሚይዘው የተነሳውበት ይሄ ነው። እንደ ኢትዮጵያዊነት ደግሞ ሌሎች በሚያደርጓቸው የመብት ማስከበር እንቅስቃሴዎች መሳተፍ የለብንም ብሎ የዘጋበት ሁኔታ የለም። ለዚህ እኔ የማየው ምንድነው የዚህ ሙቭመንት እጥረትና ጎደሎነት ሳይሆን የሚታየኝ የሌላው ኢትዮጵያዊ ይሄንን እንቅስቃሴ እንደመነሻ በማድረግ ሌሎች የህብረተሰቦችንም ባካተተ መልኩ መንቀሳቀስ አለመቻላችን ያው ጎደሎ ነው ብዬ ነው የማምነው። ታስታውስ ከሆነ አንድ ፕሬዘንቴሽን ያደረግንበት ሁኔታ ነበረ። እዚህም ተገናኝተን እንደዚሁ ትንሽ በዚህ ዙሪያ የተወያየንበት ሁኔታ ነበረ። ይሄ የሙስሊሙ ያነሳው ጥያቄ የህዝብ መንቀሳቀስ በተለይ በዚህ ሂደት ውስጥ ያገኘናቸው ተሞክሮች በፖለቲካ ደረጃም እየተንቀሳቀሱ ላሉ ሌሎች ኢትዮጵያውያን ኃይሎች ትልቅ ትምህርት ሰጪ ነው። ያንን እንደመነሻ አድርጎ ሌሎችን ማሰባሰብ መንቀሳቀስ የነሱ ኃላፊነት ነው እና አሁንም ይሄ እንቅስቃሴ ሙስሊም ህብረተሰብ ተወሰነች ማለት ቅድም እንዳልኩ
ያሉበት ችግሮች እነዛ ብቻ ናቸው ብሎ ሳይሆን ግን የተወሰኑ ነገሮችን እንዲመለሱለት ያነሳው ጥያቄ ነው። ሌሎች ኢትዮጵያን ኃይሎች ሙሉ የኢትዮጵያን እና የኢትዮጵያኖችን መብት አስከብራለሁ ብሎ የሚንቀሳቀሱ ኃይላት ያንን ተጠቅመው ሌሎችንም አንቀሳቅሰው ወደ አገራዊ እንትን መለወጥ የነበረባቸው እነሱ ናቸው ብዬ ነው ማስበው። አንዱ ፍርሃት ምን መሰለኝ አሁን ወደፊትም መሄድም ወደፊትም እንሄዳለን። ግን ምንድነው ሙስሊሙ ያነሳቸው ሶስቱ ጥያቄዎች በተለይ ከተመለሱለት ተመልሶ አገር አማን ነው ብሎ ይቀመጣል። ለሌሎች መብቶቹ አይታገልም። ስለዚህ ውስን ነው። እንዲሁም ገዢው ፓርቲ እዚህ ደረጃ ድረስ ማድረስ አልነበረበትም። ጥያቄዎቹ ቀላል ነበሩ። መሪዎቻችን በራሳችን እንምረጥ ማለት አወሊያን በግል እናስተዳድር ማለት እንዲህ አይነት ጥያቄዎች በቀላሉ ሊመለሱ የሚችሉ ናቸው። ያው መንግስት በጣም አምባገነን መሆኑ ነው እንጂ ወይም እንደው ሲስተማቲክ ቢሆንም ዘደኛ ቢሆን ኖሮ በቀላሉ መልሶ ሙስሊሙ ቤቱ ይቀመጥ ነበር የሚሉ አስተያየቶች ይቀርባሉ። ይሄ ማለት ምንድነው? እየታገሉ ያሉት ለተወሰኑ አላማዎች ነውና ራሱ በስልጣን ላይ ያለው ኃይል ዘደኛው ጥበበኛ ቢሆን ኖሮ በቀላሉ ገና ድሮ ሊያበርደው ይችል ነበርና እስከ መጨረሻው አምኖ ከመታገልም ይከብዳል። ምክንያቱም በመሃል ላይ እነዚህ ሰዎች ይሄን ኃይል ሊደግፈውም ኢቭን አገራማን ብለው ሊቀመጡ ይችሉና የተወሰነ ኢሜጅም የተወሰነ ምስልም ዲሞክራሲያዊ ሊያላብሰው የሚችል ምስልም ሊሰጡ ይችላሉ የሚልም ስጋት አለ። እንግዲህ አሁን ያ አሰምሽን ነው፣ ፍራቻ ነው ከውጭ ነው እንጂ ሙስሊሙ ህብረተሰብ ሌሎች ጉዳዮች አያገቡኝም አላቅላችሁም ያለበት ሁኔታ የለም። እንዳልኩ ከመጀመሪያውም እናወከርም በተለያየ ጊዜ እነዚህን ሶስት ጥያቄዎች በተመለከተ በሰጡት ገለጻዎች የሙስሊሙ ችግሮች እነዚህ ብቻ አይደሉም፣ የተለያዩ ችግሮች አሉ። ግን እንደ አንድ ሙስሊም ህብረተሰብ እንደ አንድ የእምነት ስብስብ ያነሳናቸው ጥያቄዎች እነዚህ ናቸው። እንደ ኢትዮጵያዊ ስናስብ ደግሞ ሌሎች አጀንዳዎችን ይመጣሉ ከሌሎቹ ጋር የሚያቀላቅሉን ማለት ነው። ለዚህ ምንድነው መሰለኝ ይሄ እንቅስቃሴ እነዚህ ብቻ ናቸው ችግሮቻችን ከዚህ በኋላ ያለው አያገባንም ያለበት ሂደት አላየሁም። በዛ ደረጃ የተሰጠ እንትንም የለም እና እኔ እንዳውም የማየው ምንድነው ሌላው በእኛ በኩል የሚቻለውን ያክል የሙስሊሙን ህብረተሰብ ሂደት ወይም እንቅስቃሴዎቹ ለሌላው አስፈሪ እንዳልሆኑ ያነሳቸው አጀንዳዎች ራሱ የሙስሊሙ ህብረተሰብ አጀንዳዎች ብቻ ሳይሆኑ የሌላው ኢትዮጵያውያን አጀንዳዎች መሆናቸውን በተለያየ ጊዜ ለመግለጽ ተሞክሯል። ግን ያንን እንደመነሻ ተደርጎ በሌላው በተለይ የፖለቲካ ኃይላት በመላቸው ያንን ለመጠቀም የተደረገ ዝግጁነት የለም። እንዳልከው አሁንም ፍራቻ ነው። ገና ሙስሊሙ ይሄን ካለ ይሄን ይላል የሚል እንትን ነው አሰምሽን ነው ያለው። ነገር ግን ብዙ ክፍትና አመላካች ሂደቶች ነበሩ ያንን ለማድረግ አሁንም አሉ ብዬ ነው ማምነው። ለዚህ አሁንም ወደፊትም ይሄ የሙስሊሙ እንቅስቃሴ ራሱን ገልጾ የኢትዮጵያ ነጻ ፈንታ ለመለወጥ እነሳለሁ ብሎ የሚንቀሳቀስ ከሆነ ለኢትዮጵያ በጅ የሚበጅ አይሆንም ነው። ግን ጥያቄው እንደዚህ ነው። የእስልምና መንግስት ይመስረት ብሎ መታገልና ኢትዮጵያ ውስጥ እስልምና መብቱ ተከብሮ እንዳንድ ሃይማኖት የሚከበርበት ስርዓት ይፈጠር ብሎ መታገል የተለያዩ ናቸው። አሁን አንተ እንግዲህ እንደምትለኝ አንተ ልበልና የእስልምና መንግስት ወይም ኢትዮጵያ በዚህ አይነት በእስልምና መንግስት ነው መተዳደር ያለባት ብሎ ትግሉን በዛ አቅጣጫ እስከ መጨረሻው መግፋት እንደተባለው ለኢትዮጵያ የተለያዩ ሃይማኖቶች ያሉባት ሀገር በመሆኗ አስቸጋሪ ያደርገዋል። ምንም ጥርጥር የለውም። ግን እስልምናም እንዳንድ ሃይማኖት ኢትዮጵያ ውስጥ በነፃነት የሚንቀሳቀስበት ስርዓት እንዲፈጠር መታገል የእስልምና መንግስት እንዲቋቋም ከመጠየቃ በጣም የተለያየ ነው። ይሄን ግልጽ አድርጎ ለህዝቡ በማቅረብ በኩል እነዚህ ነገሮች ግልጽ ሆነው ቢቀርቡ ሌላው ህዝብ ትግሉን ማንም እስከመራው ድረስ ጆይና ተቀላቅሎ አብሮ አይታገልም። ፍርሃቱ ምናልባት በተወሰነ ደረጃ ደግሞ ዓለም አቀፋዊ ሁኔታውስ እንደው አሁን ምንድነው መሰለኝ የነና አሁን እንትን ያነሳው ለምንድነው ከባለፉት የታሪክ ሂደታችን አሁንም የአንድ እምነት ቤተሰብ ብቻ እኔ ያታገልኩ ሌላውንም ብትፈልግ በእኔ ስር ገብተህ የኔን ተቀላቅለህ ሂድ የማለቱ ስፒሪት ጥሩ ኤክስፒሪየንስ የለንም። ግን ምንድነው ሊሆን የሚችለው ከሌሎችም ከእምነትን ነፃ በሆነ እምነት ምልሽ በዛች ሀገር ላይ መንግስትና እምነት ተለያይቷል የሚለው መንፈስ ይዞ የሚታገሉ ፓርቲዎች ሁሉንም አማኞች በእምነት መሰረት ሳይሆን በኢትዮጵያዊነት ማስተባሰብ የሚችሉበት ሁኔታ ካለ ግን
ሁሉም በአንድነት የማይታገልበት ሁኔታ የለም። ይሄ ሙቭመንት በሂደቱ ያገኛቸው እሴቶች ለዛኛው ግብአት ሆነው የማያገለግሉበት ሁኔታ የለም። ይህንን የምታየው ምንድነው? በተወሰነ ደረጃ ለምሳሌ በሰማያዊ ፓርቲ ላይ የተደረጉትን እንትኖች በምታይበት ወቅት ሙስሊሙ ህብረተሰብ እንደዛ አገራዊ የሆኑ ጥያቄዎች ባሉበት ሁኔታ ላይ ተሳታፊነቱን ያሳየበት ሁኔታ ነው ያለው እንጂ እኔ ስላልመራው የኔ እንቅስቃሴ ስላልሆነ ወደ ኋላ ቀራለ ያለበት ሁኔታ የለም። እና ይሄ ሙቭመንት ራሱን ቀይሮ ራሱ አገራዊ እንትን መያዝ አለበት ከሚለው ይልቅ ሌሎች የህብረተሰብ ክፍሎችም ከሙስሊሙ ባላነሰ መልኩ ብሶቶች አሉባቸው፣ በደሎች አሉባቸው። ስለዚህ እነሱም በዛ ደረጃ መንቀሳቀስ የሚችሉበት ሁኔታ መፍጠር ብንችል የሁሉም ኢትዮጵያውያን ህዝባዊ እንቅስቃሴ ማንቀሳቀስ ይቻላል። ሙስሊሙ ህብረተሰብም በዚህ ሂደት ውስጥ ያገኛቸውን ትሩፋቶች በስትራቴጂም ይሁን በሌላ መልኩ ለዛ ግብአት መሆን ይችላሉ ብዬ ነው የማምነው። ሲምፕል ቱ ይሄ ስርዓት አንዱ ትልቁ እንደ ትልቅ ስትራቴጂ ያለው ህብረተሰቡን በዘር ከፋፍሎ የመያዙ ነው። አንዱን ለሌላው አደጋ አድርጎ ማቅረብ ነው። ነገር ግን ይሄ የሙስሊሙ ህብረተሰብ እንቅስቃሴ አንድ ያሳየን ነገር አንድ የሚያደርግ አጀንዳ ይዘህ እስከተነሳህ ድረስ አንድ መሆን እንደሚችልና ስርዓቱ ለ20 ዓመት ያክል የለፋበት በዘር የመከፋፈል ሂደት ዋጋ ቢስ እንደሚሆን ነው ያስተማረው። ምክንያቱም በዚህ ሂደት ውስጥ ሙስሊሙ ኦሮሞ አለ፣ ሙስሊም አማራ አለ፣ ሙስሊም ትግሬ አለ፣ ሙስሊም አፋር አለ። ሁሉም አንድ ለሆነው አንድ ያደርገኛል ብሎ ለያዘው ነገር ላይ የተሰባሰበበት ሁኔታ ነው ያለው እና ይሄ ራሱ አሁን እስካሁን ኢህአዴግ ሰራ የምንለውን የመከፋፈል እንትን አስፈሪ አድርጎ ያቀርበውም። ትልቁ ነገር ምንድነው የሚሆነው? አንድ የሚሆን አጀንዳ ይዘን መውጣት ነው። አንድ ህብረተሰቡን ከዛ በላይ አሰባስቦ ሊይዝ የሚችል ሐሳብና እይታ ይዘን መምጣት ላይ ነው እና እኔ እንደውም አሁን በዚህ እንደ አገር ትልቅ አንዱ ትሩፋት አለው ብዬ ማምነው እሱ ነው። አንድ የሚያደርግ አጀንዳ ይዘን እስከቀረብን ድረስ የኢትዮጵያኖች አንድ መሆን እንችላለን እና ኢህአዴግ እኔ በዘርም በምንም ያለው እንደ ፍራቻ አድርገን መውሰድ እንደማይገባን ይሄኛው ያስተማረብን ሁኔታ አለ ብዬ ነው የማምነው እና አሁንም መልስ እስካሁንም በሄድንባቸው ይሄን ባለማድረጉ ሙቭመንቱ አላደገም የሚል ሳይሆን ገና ከመጀመሪያውም ግልጽ ሆኗል። እኔ በተለያየ ጊዜ ፕሬዘንቴሽንም ላይ እንዳቀረብኩት የሙስሊሙን እንትን ወደ ሌላ ተለውጦ ይሂድ ማለት አስፈሪነቱን ብቻ ነው እንትን የሚለው። አሁንም መንግስት ፕሮፓጋንዳ ስለሰራበት አይደለም፣ ሪሊ ሆነ እንትን ሊኖር ይችላል፣ ፍራቻዎች ይኖራሉ። እዚህ ጋር እስኪ ብዙ ሰዎች ምናልባት መንግስት በተደጋጋሚ በፕሮፓጋንዳ የሚጠቀምበት እስላማዊ መንግስት ለማቋቋም ነው፣ ወሃቢዝም ነው የሚል ነው። ቅዱስ ቁርአን ፖለቲካን እና ወይ መንግስት አስተዳደርን በተመለከተ የዜጎቹ የሙስሊሞቹ ሚና ምንድነው የሚለው? ክርስትና ትንሽ አወዛጋቢ ነገሮች አሉት። በአንድ በኩል አንዳንዱ ዓለማዊ ምድር ላይ ግድ የለንም፣ ሰው መንግስትን እግዚአብሔር ነው የሚሾመው፣ እሱን መቃወም ተገቢ አይደለም፣ እግዚአብሔር ነው ራሱ የሚያወርደው የሚል አመለካከት ያላቸው አሉ። በፖለቲካው መሳተፍ ተገቢ ነው፣ በመጽሐፍ ቅዱስ ተፈቅዷል የሚሉ ሰዎች አሉ። ትንሽ ብዙ የሚያከራክሩ ነገሮች አሉት። ቅዱስ ቁርአንን በተመለከተ ምንድነው የሚለው? እስቲ እንደው በግልጽ ሙስሊሙ በፖለቲካ ውስጥ መሳተፍ አለበት፣ በአስተዳደር ውስጥ መሳተፍ አለበት ይላል ወይስ መንግስትን አላህ ነው የሚሾመው መናገር የለበት ይላል? ምንድነው እንግዲህ ምንድነው ማለት ያው ያሉት የዓለም የፖለቲካ ዳይናሚዝም አንዳንድ ጊዜ ጥሩን ነገር ሰይጣን አድርጎ ይመሳል አለ፣ ሰይጣንን ደግሞ ጥሩ አድርጎ ይመሳል ሁኔታ አለ። በመሰረቱ የእስልምናን አስተምሮት በትክክል ካየው ሸሪዓ ማለት ሌላ ነገር ሳይሆን ያው ህጋዊ ድንጋጌዎችን የሚቃይ እንትን ማለት ነው። ስለዚህ ያ ምንድነው የሚሆነው? የሃይማኖቱን አስተምሮቶች ተፈጻሚ የሚያደርግ ማለት ነው። ሃይማኖቱ ምንድነው የሚያስተምረው? ገና ከመጀመሪያው ማንም ሰው ተገዶ እምነቱን እንዲከተል የሚያደርግበት ሁኔታ የለም። ስለዚህ እኔ እንደው እውነተኛ የሆነ ሸሪዓው አስተዳደር ቢኖር ለሰው ልጆች መብት ፕሮቴክቲቭ ተከላካይ እንጂ በዳይ አይደለም የሚሆነው።
አሁን እንግዲህ የፖለቲካ ምንድን ነው የሚለውን ስታየው ያው የሰው ልጆችን ህይወት ሬጉሌት የምናደርግበት ሂደት ነው ብለን ልናየው እንችላለን። ያ ደግሞ የሚሆነው ምንድነው ፍትህ ትልቁና ፊት ለፊት የሚመጣው ስርዓት ነው። ስለዚህ እስልምና ያለው አስተምሮት በዛ ላይ ምንድነው ፍትህ ከምንም በላይ ከራስህም በልጦ ልታየው የሚገባ ነገር እንደሆነ ፍትህን በዝምድና በሌላም መልኩ ልታጓድለው የማትችለው ነገር መሆኑን እንደዚሁም ደግሞ ለፍትህና ለፍትሃዊነት መታገል አንዱ የእምነትህ አካል እንደሆነ እስላም እንደ ሃይማኖትም አንዱ የተላከበት ፍትህን ማስፈን መሆኑን እንትን ይለናል። ስለዚህ ከዚህ መነሻ ከተነሳን ሙስሊሙ ህብረተሰብ መሳተፍ የሌለበት የህይወት ዘርፍ የለም፣ ፍትህና ፍትሃዊነትን እንደ መነሻ አድርጎ ማለት ነው። ስለዚህ ፖለቲካም ውስጥ የማይገባበት ሁኔታ የለም። ለመልካም አስተዳደር የሰው ልጆችን መብት ለማክበር የማይሰራበት ሁኔታ የለም። በተለይ ደግሞ የኢትዮጵያና እስልምናን ታሪክ ካየን ነቢያችን ሰለላሁ ዐለይሂ ወሰለም ባልደረቦቻቸውን ወደ ኢትዮጵያ ሂዱ ባሉበት ወቅት ሌላ ሀገር ጠፍቶ አይደለም ያሉትና መጀመሪያው ምንድነው ፍትሃዊ የሆነ ንጉስ አለ በስሩ ማንም የማይበደልበት አላህ ለኛ ሁኔታዎችን እስከሚያመቻችልን ድረስ ወደዛ ሀገር ሂዱ ብለው ነው የሰጡት። እዛ ጋር የምታየው ምንድነው የፍትህ ቦታን ከፍተኛነት ታያለ። ምርት ስላለ ሂዱ አይደለም፣ ልማት ስላለ ወይም ደግሞ ሀብት ስላለ ሂዱ አይደለም፣ ፍትህ ስላለ ነው። ከዛው ጋር በተያያዘ መልኩ ነጃሺ በዛ ወቅት ስደተኞች ከመጡ በኋላ የመካ ቁረይሾች የራሳቸውን ልዑክ ልከው እነዛ ተሰዳጆች እንዲመለሱላቸው ስጦታዎችን የወርቅ ልብሶችን ሁሉ አድርገው ላኩ። ንጉሱ ምንድነው ያደረጉት? ያንን ከሰሙ በኋላ ኦኬ እናንተ ያላችሁትን ሰማሁ፣ ነገር ግን እነሱ የሚሉትን ሳልሰማ ውሳኔ ልሰጥ አልችልም ካደረጉ በኋላ እነዛን ስደተኞች ቤተመንግስታቸው አቅርበው ለምንድነው የተሰደዳችሁት፣ ምንድነው ችግራችሁ የሚለው ነው የጠየቁት። ከዛ በኋላ ነው የእነዛ ያቀረቡት ያው በእምነታቸው ምክንያት እንደተሰደዱ ማምለክ የሚችሉበት ሁኔታ ስላጡ ስርዓቱ ደግሞ የኢትዮጵያ መንግስት ፍትሃዊ መሆኑ ተነግሯቸው እንደመጡ ከገለጹ በኋላ በሀገራቸው በሰላም መኖር እንደሚችሉ ንጉሱ ብይንን የሰጡት ማለት ነው። ስለዚህ ይሄ የምታየው ምንድነው መልእክቱ አስተምሮቱ ፍትህን ትልቅ ቦታ የሚሰጠው መሆኑን ነው። እንደ ኢትዮጵያ ደግሞ ካየው ያ ብዙ አይነት እንትኖች ይሰጠናል። የስደተኞች መብት ዛሬ ዩናይትድ ኔሽን ወይም ሂውማን ራይት የምንላቸው ድርጅቶችና ውሎች ስምምነቶች ሁሉ በግለሰቦች እና በዜጎች ነፃነት ላይ የተመረከዙ ናቸው እና አገራችን ደግሞ እንደ ሀገር ያንን በተግባር የተረጎመች ከእስልምና ጋር ያላት ሪሌሽን በዛ ላይ የተመሰረተ መሆኑ ነው። እነዚህ ላይ አንዱ ለራሴን ግልጽ ለመሆን በሸሪያ ህግና በሌሎች ዓለማዊ ህጎች መካከል ሊኖረው የሚገባው ግንኙነት ምንድነው? እንደ ሴንስ ለምሳሌ ሸሪያ መተዳደሪያው ለሙስሊሞቹ ብቻ ነው ወይስ ሙስሊምና ክርስቲያንም ባሉበት ሁኔታ ሁሉ የሀገሪቱ መተዳደሪያ መሆን አለበት ብሎ ነው የሚለው? ሌሎችን ህጎች መንግስታዊ ህጎችን እንዴት ነው የሚቀበለው? ምክንያቱም በመንግስት በኩል አንዱ በሀገሪቱ ውስጥ ሸሪያ መተዳደር አለበት ወይም እስላማዊ መንግስት እናቋቁም ይላሉ ሲባል ሸሪያ የሀገሪቱ ህግ መሆን አለበት የሚል እንትን ይፈጥራልና ሌሎቹ ጋር በሸሪያና በሌላው ህግ መካከል እንዴት ነው የሚኖረው? እንግዲህ አንድ ሸሪያ በራሱ ምንድነው አንድ የሌሎችን እምነት ነፃነት የሚያከብር ህግ ነው። ስለዚህ ሌሎችም በእምነታቸው ምክንያት የሚጨቆኑበት ሁኔታ በሸሪዓ ውስጥ አይኖርም። ሌላ ደግሞ ዜጎች ያንን እንደመነሻ አድርገው ዲቴይል የሆኑ የምተዳደሩባቸው ነገሮች ራሳቸው ተወያይተው ማስቀመጥ የሚችሉበትን ክፍተት ያለው እምነት ነው። ዲሞክራሲያዊ የሆነ እንግዲህ ያው ኮኔክሽን ተነስቶ ከዲሞክራሲና እስላም አንድ ጋር ይሄዳሉ ወይ አይሄዱም የሚሉት የተለያዩ ሀሳቦች ያሏቸው ሙስሊሞች ልታገኝ ትችላለህ። በመሰረቱ ግን ህዝቦች ራሳቸውን ህይወት ራሳቸው በተስማሙበት መለኮታዊ የሆነውን
እንትን ሳይጥሱ ገቨርን ማድረግ ወይም ደግሞ የማስተዳደር መብታቸው የተጠበቀ እንደሆነ እንትን ይልሃል ያስቀምጣል። ስለዚህ ሸሪዓ ስላለ ሌሎችን በዳይ ነው የሚል እንትን አይኖርም። ሌላ ቀርቶ ምንድነው በዲናችን የሚያስተምረን የሸሪዓ መኖር የሌሎችን እምነት ማስከበሪያም ነው። ምክንያቱም ይሄን መለኮታዊ ትእዛዝ ማክበር በማንችልበት ሁኔታ የሌሎችን አምልኮ የሚጠብቅ አካል ላይ ኖር ይችላል። ምክንያቱም አንተ አንድ ኃይል ላይ ፓወር ላይ ከሆንክ የፈለከውን ነገር ልታደርግ ትችላለህ። ነገር ግን መለኮታዊ ፍራቻ በውስጥ ካለ ያንተን ስሜት ተከትለህ የምታደርግባቸው ሁኔታዎች አይኖሩም እና እምነታችን ውስጥ የሌሎችን ፕሮቴክት የማድረግ የአምልኮ ቦታቸውን ማክበርና ማስከበር አንዱ የሸሪዓችንም አካል ነው እንጂ የተለየ ነገር አይደለም። እንዳልኩህ ያው ያለንበት የዓለም ሁኔታ አንዱን በጥሩ ሁኔታ መሳል በሌላው ደግሞ የማድረጉ ስላለና አስፈሪ ሆኖ የሚታይ እንጂ ሌላ ቀርቶ ምንድነው መሰለህ አሁን በነቢያችን ሰለላሁ ዐለይሂ ወሰለም ባስተማሩት ትምህርት አንተ ለጎረቤትህ የሰላም ወይም ደግሞ የፍራቻ መንስኤ ከሆንክ ያንተ እምነት ራሱ ጥያቄ ውስጥ የሚገባበት ሁኔታ ነው ያለው። ስለዚህ ታማኝ መሆን መቻል አለብህ። ጎረቤትህ ባንተ ላይ ሊመካብህ እንጂ ሊፈራህ አይገባም። ምክንያቱም የሱን እምነት ማክበር የሱን መብት ማክበር ያንተ እምነታዊ ግዴታህም ስለሆነ ማለት ነው። እና ቱ ዛት ኤክስቴንድ ወደ ዋናው ነጥብ በኋላ ትንሽ መጣል ግን አሁንም እንደዚሁ ትንሽ ግርታ ላይ ነው። ታዲያ ጂሃድ ምንድነው? ጂሃድ ማለት ትግል ነው። እሱ ምን አይነት ትግል? አይ ሚን አሁን ቀደም ክፍፍሎች አሉት። ጂሃድ ትልቅና ትንሽ ጂሃድ የሚባል አለ። ትልቁ ጂሃድ የሰው ልጅ ራሱን ስሜቱን መቆጣጠር የሚያደርገው ትግል ነው። ሁለተኛው ጂሃድ እና ትንሹ ጂሃድ የሚባለው ልክ አሁን ቀደም ያልኩን ፍትህን ለማስከበር የእምነት ነፃነትን ለማስከበር የምታደርጋቸው ከአምባገነኖች ጋር የምታደርገው የትጥቅ ትግልም የሚለው ነገር አለ። አሁን ባለንበት ሁኔታ ግን ብዙ ጊዜ የምታየው ያ ትልቁ የተባለው ጂሃድ ተጥሎ ትንሽ የተባለው ጂሃድ ነው ጎልቶ የምታየው። ያም ጂሃድ ራሱ ትርጉሙ እኔ ማደርገው ጂሃድ የኔን የበላይነት በሌሎች ላይ ለመጫን የኔን እምነት በሌላው ለመጫን ሳይሆን ዜጎችን ከባርነት አውጥተህ ነፃነታቸውን ሊያገኙ የሚችልባቸውን የምታደርገው እንትን ማለት ነው። ስለዚህ ኢንስቴንስ ምንድነው ለነፃነት፣ ለፍትህ፣ ለዲሞክራሲ የምታደርገው ትግል ወደሚለው ነገር ነው ያለው እንትን በጣም ጥሩ። ቀደም ብለው እንግዲህ ስንነጋገር በዚሁ በሙስሊሙ የትግል እንቅስቃሴ ላይ መጨረሻው ላይ አንድ መግለጫ ወጥቶ ነበረ። ይሄው መግለጫ ትግሉ የተለየ አቅጣጫ ሊይዝ እንደሚችል እስከዛሬ የሄድንበት የትግል መንገድ የሙስሊሞችን ስቃይ አበራከተ እንጂ ወደ መፍትሄው እያደረሰ እንዳልሆነ በስልጣን ላይ ያለው ኃይልም ከጊዜ ወደ ጊዜ ኃይሉን እያጠናከረ አምባገነቱንም እየጨመረ እንደመጣ ይጠቅሳል በዛ እንትን ላይና በተለይ ደግሞ የመሪዎቹ እንደዚህ አይነት በመሪዎች ላይ የተሰጠው ውሳኔ ምንም በፍርድ ቤት እንኳን ይሄ ነው የሚባል ተጨባጭ ማስረጃ ሳይኖር እንዲህ አይነት ውሳኔ መሰጠቱ ትግሉ የተለየ አቅጣጫ መያዝ እንዳለበት የትግል ስልታችንን እስከዛሬ የሄድንበትን ገምግመን አዲስ አቅጣጫ መያዝ እንዳለብን የሚያመላክት ሆኗል የሚል ስሜት ያለው መግለጫ ወጥቶ ነበረ። ምን ማለት ነው ይሄ? እንግዲህ ቅድም በተወሰነ ደረጃ እንዳነሳውልህ እስካሁን የሄድንበት እንትን ባንዱ ወይም በሌላ ወቅት መንግስት የተጓዘበትን ስህተቶች አርሞ ከህዝቦች ጋር የገባውን አታካራ ለማስወገድ እርምጃዎችን ይወስዳል የሚሉ ሀሳቦችን ይዞ የምንጓዝበት ሁኔታ ነበረ። ነገር ግን ከመጀመሪያው ጀምሮ ግልጽ እንደተደረገም ደግሞ ሙስሊሙ ህብረተሰብ በስርዓቱ ላይ ያለው ጥያቄ እነዛ 3 ጥያቄዎች እንዳልነበሩ የተገለጸበት ሁኔታ አለ። ስለዚህ አሁን በመሪዎቻችን ላይ መንግስት እጅግ ጨካኝነትን፣ አረመኔነትን
የተላበሰ ያስተላለፈው ውሳኔ እነዛ ነገሮች እንዳበቁ ያደረገበት ሁኔታ አለ። ስለዚህ በቀጣይ የሚኖረው የትግል ሂደት እነዚህ 3 ጥያቄዎችን ብቻ ይዞ የሚሄድ አይደለም። የሙስሊሙ ህብረተሰብ አሉብኝ የሚላቸውን የመብት ጥሰቶች እንደ ዋነኛነት ይዞ ይሄዳል። ለምሳሌ ዛም ላይ በተማሪዎችና በተማሪዎች ዙሪያ ያለው ችግር አለ። ተማሪዎች ሙስሊም በመሆናቸው በእምነታቸውና በትምህርታቸው ምርጫ ውስጥ እንዲገቡ እየተደረገ ያለበት ሁኔታ አለ። የፋይናንስ ስርዓቱን ካየኸው ሙስሊሞች እምነታቸው በሚፈቅደው መልኩ እንዳይንቀሳቀሱ እየተደረገ ያለበት ሁኔታ አለ። ሌሎችም ሲስተማቲክ የሆኑ ሙስሊሙን ህብረተሰብ ካለው የሀገሪቱ ነባራዊ ሁኔታ ለማግለል የሚደረጉ ጥረቶች አሉ። ስለዚህ በቀጣይ የምንሄድበት ሂደት እነዛን ሁሉ አንግቦና እነዛን ሁሉ ከግምት ያስገባ ሂደት ይሆናል የሚለው አለ። ሁለተኛ ያንን በምናደርግበት ወቅት ይሄ ትግል የተወሰኑ ኮንሰርንድ የሆኑ ሙስሊሞች ትግል ብቻ ሳይሆን ሁሉም ህብረተሰብ እንዳቅሙ የሚሳተፍበት የትግል ሂደት እንደሆነም ተቀምጧል። ከምንም በላይ አሁን የኢህአዴግ መንግስት በሙስሊሙ ህብረተሰብ ላይ እያደረገው ያለው ጭቆና ብሔራዊ የሆነ ጭቆና ነው የሚል እውቅና በመስጠት ለብሔራዊ ነጻነት፣ ፍትህ ሙስሊሙ መታገል እንዳለበትም ግልጽ አድርጎ ያስቀመጠበት ሁኔታ ነው ያለው። እንግዲህ እነዚህን እንደመነሻ አድርገን ምን አይነት ስትራቴጂዎች ይጠቀማል? እዛም ላይ እንደተቀመጠው የተለያዩ አይነት ስትራቴጂዎችን ይጠቀማል። ያው እንግዲህ እነዚህን ስትራቴጂዎች በሂደት ምን ይመስላሉ እንደየሁኔታው የሚወሰኑ ሊሆኑ ይችላሉ ብዬ ገምታለሁኝ። የምናያቸው ናቸው የሚሆኑት። አይ ቲንክ ያንን ፐብሊክ አውጥቶ መስጠትም አግባብም አይደለም ብዬ ነው የማምነው። ነገር ግን እስካሁን እንደምናደርገው ልክ በጁምዓ ላይ የሚደረጉ ስብሰባዎች የተወሰነ እሱንም ሊያካትት ይችላል። እነዛ ያው አንድ የትግል ሚንሶች ናቸው፣ በራሳቸው ግቦች አይደሉም፣ የመታገያ ሚንሶች ናቸው። እነሱንም ሊሆን ይችላል። ሌሎችንም ለምሳሌ መንግስት ላይ ጫና ፈጣሪ የሆኑ ማንኛውም ነገር ሊካተት እንደሚችልም ተቀምጧልና እነዚህን ይዞ የሚቀጥልበት ሁኔታ ነው እዛ ላይ ለማስተላለፍ የተሞከረው ብዬ ማምነው። ዝርዝሩ ይወጣል ማለት ነው። ዝርዝሩ ይወጣል። ምናልባት በአንድ ጊዜ እነዚህ ናቸው ብለን ከትግል ሂደትም አንጻር ላይወጣም ይችላሉ። ተግባር ላይ ሳይወጡም የምናያቸው ነገሮች ሊኖሩ ይችላሉ ብዬ ነው የማምነው። ምክንያቱም ይሄ ያው የትግል ሂደት እንጂ የአድቨርታይዝመንት ጉዳይ አይደለም። አሚን ወሳኙ እንግዲህ በኢትዮጵያ የፖለቲካ ትግል ውስጥ አንዱ ተደጋግሞ የሚነሳው ድርጅቶች መዋቅር አይፈጥሩም፣ እስከታች ድረስ አላማቸውን ተግባራዊ ሊያደርጉ የሚችሉ ጠንካራ የሆነ መዋቅር አይፈጥሩምና በዚህም የተነሳ በቀላሉ አንድ ገዢ ፓርቲ በሚያደርሰው ጫና ይኮላሻሉ ይባላል። ብዙ ጊዜ በመሪዎች ደረጃ የተንጠለጠለ ነው ድርጅት የሚባለውና ምናልባት እናንተ ከዚህ ልምድ ወስዳችሁ መዋቅር በመዘርጋት በኩል እስከታች በማደራጀት በኩል ከዚህ ባለፉት 4 አመታት የተሰራ ስራ አለ። አሁንም ይሄ ያወጣችሁትን ስትራቴጂ ተግባራዊ ሊያደርግ የሚችል እስከመጨረሻው ሳይመጣ ውጤት ሊያደርስ የሚችል መዋቅር ዘርግታችኋል ብሎ እንግዲህ ያንን እኔ እንትን ልል አይችልም። ነገር ግን እኔ ከመጀመሪያውም አለ ብዬ ነው ይሄ ማምነው። ምክንያቱም ይሄ ባይኖር ኖሮ መንግስት እንደወሰደው እርምጃ መንግስት እንደወሰደው እንደተጠቀመው ኃይል ትግሉም ትናንት ተሽመድምዶ ሞቶ ነበር ብዬ ነው ማምነው። የጥያቄዎችን አነሳስና ሂደቱንም ካየኸው መጀመሪያ መስራትም የተፈለገው ያ ነው፣ የተደረገውም ያ ነው። አወሊያ ላይ ያው እንደምታስታውሰው መነሻ የሆነው ያው መንግስት አንድ የራሴ የሚለውን እምነት ሌሎች ላይ ለመጫን ባደረገው እንቅስቃሴና በዛ እንቅስቃሴ ያንን ፕሮጀክት ለማስፈጸም አወሊያ ላይ የወሰደው እርምጃ ነው። አወሊያ ላይ የተወሰኑ በአዲስ አበባና አካባቢ ያሉ ሙስሊሞች ተሰባስበው ምን እናደርግ ብለው ከተወያዩ በኋላ የተወሰኑ መሪዎችን ወደፊት ካመጡ በኋላ እነዛ መሪዎች እዛው እንኳን የተሰባሰበው ሰው ስለመረጠን እኛ ብቻ ይዘነው እንሂድ ያሉበት ሁኔታ የለም። ስለዚህ ምንድነው አሁን ከሌሎቹ ድርጅቶች ካየው ተወሰኑ ኮንሰርንድ ሆን የሚሉ ድርጅት ሰዎች አንድ ጋር ይመጣሉ፣ 50 60 ድርጅት ይመሰረታሉ፣ ያን ድርጅት ይዘው ነው የሚወጡት። ይሄ እንቅስቃሴ ግን በዛ መልኩ አይደለም የመጣው። ህዝቦች ተሰባሰቡ፣ ከዛ ውስጥ ጥያቄያችንን ሊይዙልን ይችላሉ ያሏቸውን መርጠው ነው እንትን ያሉት።
ስለዚህ እነዛም የተመረጡ መሪዎች የመጀመሪያው ያደረጉት ምንድነው በየክልሉ በሁሉም የሀገሪቱ ክፍሎች ሙስሊሙ ህብረተሰብ አውቆ ውክልናውን እንዲሰጥ ያደረጉበት ሁኔታ ነው ያለው። ስለዚህ በዛ መልኩ እኔ ህብረተሰቡ ጋር ከመጀመሪያው ጀምሮ ሄዷል ነው የሚለው። ያንን እንግዲህ በቂ ነው ወይ ጥንካሬው ወደፊት ሊያስኬድን የሚችል ነው ወይ የሚለውን መወያየት ይቻላል። በቂ ነው ብዬ ወይም ጨርሶ ተሰርቷል ብዬ አላምንም። በተለያየ ጊዜ ከድምጻችን ይሰማ የወጡ መልእክቶችንም ካያቸው አሁንም ሙስሊሙ ህብረተሰብ በጉዳዩ ላይ እንዲወያይ ራሱን አመቺ ነው ባለው መልኩ እንዳደራጅ አንዱም በቀጣይ እንሰራበታለን ተብሎ የሚታሰበው ሙስሊሙ ህብረተሰብ አቅሙን ማጎልበት እንደሚገባው ነው። እንግዲህ ይሄ አቅምን ማጎልበት በሃይማኖታዊ እውቀት ሊሆን ይችላል፣ በአገር ጉዳይ ተሳታፊነት ሊሆን ይችላል፣ እንደዚሁም ደግሞ በአደረጃጀትም ሊሆን ይችላል እና መሰረቱ ኦልሬዲ ተጥሏል። ወደፊትም ደግሞ ይሰራበታል ብዬ ነው ማምነው። ከሌሎች ትምህርት ተምረዋል ይላል ግን ያው ከመጀመሪያውም አይ ቲንክ ያ ትምህርት እና ተሞክሮ ተወስዷል የሚል ታን ያለው። ከዚህ ቀደም ባቀረብኩ አንድ ጥናታዊ ጽሁፍ ላይ የፖለቲካ ፓርቲዎችን የመውቀስ ነገር ይታይ ነበር። ይሄን ትግል ወደፊት ይዘው እንዳልሄዱ ቅድምም በውይይት ላይ ተነስቷል። ምን ማለት ነው? አንደኛው ይሄ ግልጽ እንዲሆንልኝ ነው የምፈልገው፣ ለተመልካቾቻችንም ግልጽ እንዲሆን ምን ማለት ነው ወደፊት ይዘውት ሊሄዱ አልቻሉም ወይም እንደው ይሄን ትግል ነው ኢትዮጵያ ውስጥ ዲሞክራሲያዊ ስርዓት እንዲመጣ አልተጠቀሙበትም የሚል ስሜት እንዳለ ነው የተረዳሁትና ምን ለማለት ነው? ሁለተኛ ደረጃ እናንተ አሁን እንግዲህ አዲስ የትግል ስልትም ለመቀየስ ተግባራዊ ለማድረግ እንቅስቃሴ ላይ ናችሁ። እነሱንስ የማሳተፍ ነገር አለ ወይ? በፖለቲካ ድርጅቶች ጋር አብሮ የመስራት ተጣምሮም ሊሆን ይችላል፣ በአንድነት ሊሆን ይችላል፣ አላውቅም። በሆነ መንገድ ብቻ እነሱ ጋር ለመስራት በእናንተ በኩል ያለው ዝግጁነት ምንድን ነው ይመስላል? እንግዲህ የፖለቲካ ፓርቲዎች ይህንን እንቅስቃሴ አልተጠቀሙበትም ብዬ ከዚህ በፊትም ስል ቅድምም ሳነሳ የነበረው ምንድን ነው እነዚህ የፖለቲካ ድርጅቶች ይህን እንቅስቃሴ የአንድነት እንቅስቃሴ ነው ወይም ደግሞ በሃይማኖት ውስጥ መግባት ያስፈራናል በሚል መልኩ ከማየትና ኦፍ ኮርስ በተለያየ ጊዜ ለትግሉ ሂደት አበረታታች ጥንካሬ የሚሆኑ መግለጫዎችን በማውጣት ሁሉም በርካቶች ተሳታፊ ሆነዋል እላለሁ። ግን ከዛ ባለፈ መልኩ በአክቲቪዝም ደረጃ ያሉትን የሚሆን በአመራር ደረጃ ያሉትን ሙስሊሙን ኮሚኒቲ በተለይ ዲያስፖራ ላይ ያለውን አሰባስቦ የኢትዮጵያ ሙስሊሙንም እንደዚሁም ሌሎች እምነቶችንም ባካተተ መልኩ የኢትዮጵያ የወደፊት ዕጣ ፈንታ በምን መልኩ ቢቀረጽ ይሆን ይችላል ብሎ ያንን የማሰባሰብ ስራ ይሰሩ አይመስለኝም። ምክንያቱም አንድ ምንድነው መሰረት ፋሲል ኢትዮጵያ ላይ ኢትዮጵያኖች የትኛውም እምነት ተከታይ የሆኑ ያማኞች ሀገር ነች። እምነት አስፈልገንም ያሉ ኢትዮጵያኖች ሊኖሩ ይችላሉ። ነገር ግን በአንዱ ወይም በሌላው ከመለኮታዊ እምነት ጋር የተያያዘ ነው ህብረተሰባችን። ለዚህ በፖለቲካ ደረጃ የሚሆን በሌላው መልኩ የምንቀርጻቸው ፕሮግራሞች እምነትን እንደ ባዕድ ወይም እንደ ውጭ አድርገው ቆጥረው ሊሄዱ አይችሉም። አማኞች ወይም እምነቶች እንዴት እንደሚስተናገዱ በውስጣቸው መያዝ መቻል አለባቸው። ያ ደግሞ ተወሰኑ ሰዎች እንደው ፖለቲካና እንደሚስተናገዱ ነው እንጂ ሴኩላር መንግስት ነው መንግስት ሴኩላር ነው ግን ምድራዊ ነው እንጂ ያ ምድራዊ ግን ወደ ተግባር በምትለውጠው ወቅት እነዛ አማኞች ናቸው ተግባራዊ የሚያደርጉት የሚዳኙበትም። ስለዚህ እነሱ የሚፈልጉትን መስማትና ለሁለቱም አማካይ የሆነ መንገድ መፈለግ መቻል አለብህ። ከእምነቱ ውጭ ነው ያልነው ወይም ነው ያሉ ሰዎች ፍሬም ያደረጉት በቂ አይደለም፣ ሊሆን አይችልም። ምክንያቱም እነዛ ፖለቲካ መሪዎችም ተብለው ፖለቲካ ፕሮግራም የሚያወጡት ሲምፕሊ ከፖለቲካና እምነት አይገባም ብለው ነው የሚሉት። ነገር ግን አማኙ እንዴት ነው የሚያየው? ምክንያቱም ነገ ያ ፕሮግራም ተፈጻሚ የሚሆነው እነዛ አማኞች ላይ ነው። ስለዚህ እነሱ ከእምነታቸው በመነሳት የራሳቸው እምነት ሌላኛው ላይ ጫና በማይሆንበት ወቅት ሊስተናገድ የሚችልበት ሁኔታ ላይ ሴል ሊኖራቸው ይገባል።
ያን የማዋየት ሂደት አላየሁም ነው። ይህንን ወደ ሙስሊሙ እንቅስቃሴ በሚመጣበት ወቅት ያንን ማድረግ ቢቻል በሙስሊሙ ጉዳይ ላይ ወይም በሙስሊሙ እንቅስቃሴ ሂደት ውስጥ ያሉ ተሞክሮች እንደ በፖለቲካው ደረጃ የሚደረጉ እንቅስቃሴዎችም እንደ ግብአት ይዟቸው ሊሄድ ይችል ነበረ እና ይሄን አለማድረጉ እስካሁን ላለው ፌለር እኔ አንድ እንትን ነው ላለሁኝ። ወደፊትም ያ ማድረግ እስካልተቻለ ድረስ አሁንም የሙቭመንት የሙስሊም ጉዳይ ነው፣ እዛው ጋር ይኑር። እኛ ግን እንደ ፖለቲካ ድርጅት እምነትና ሃይማኖት እምነትና ፖለቲካ አይገናኙም ብለን ብቻ ዲክሌር አድርገናል። በእናንተ በኩልም እኮ ጥያቄያችን የፖለቲካ አይደለም የሃይማኖት ነው በሚል በሩ ተዘግቷል እኮ። አሜን እንዳይት ውይይቶች ጥያቄዎቹ ናቸው። እሺ ጥያቄዎቹ ናቸው፣ አሁንም ሃይማኖታዊ ናቸው። ነገር ግን ሙስሊሙ በፖለቲካ ጉዳይ ላይ አይሳተፍም፣ አልሳተፍም፣ አያገባኝም ያለበት ሁኔታ የለም። አሁን ጥያቄዎቹ አይደሉም እንትኑ ጥያቄዎቹ አሁን ሃይማኖታዊ ናቸው። መነሻቸውም ነው መጨረሻቸውም ወደዛው ነው። ነገር ግን ሙስሊሙ ህብረተሰብ እነዚህን ጥያቄዎች ለማስከበር ወይም ደግሞ መልስ ለማግኘት የሄደባቸው ሂደቶች ለሌሎች መብት ማስከበር ሂደቶች ጥቅም ላይ የማይውልበት ሁኔታ የለም። ሁለተኛው ሙስሊሙ ህብረተሰብ በፖለቲካ ውስጥ አያገባኝም፣ እኔ የኢትዮጵያ ጣፋንታ የኔ ጉዳይ አይደለም ብሎ የዘጋበት ሁኔታ የለም። ሁለቱ ይለያያሉ እና አሁን አንዱ የተሳሳተ ግንዛቤ በየማየው እነዚህ ጥያቄዎች የግል አገራዊ እንትን እስካልተሰጣቸው ድረስ ሙስሊሙ መሳተፍ ወይም ደግሞ የሙስሊሙ እንቅስቃሴ ለዛ ግብአት አይሆንም ወደሚል መደምደሚያ መኬዱ ትንሽ ስህተት ነው ብዬ አምናለሁኝ እና እነዚህ ነገሮች ግልጽ ማድረጉ ጥሩ ነው። ግን ሁለት ነገር ነው እነዚህ አሁን ከገለጻው እንደተረዳሁት ሁለት ነገሮች አሉ። አንደኛው ሙስሊሙ ራሱን ለይቶ የማየት ፖለቲካ ድርጅቶች ራሳቸውን ለይቶ የማየት ነገር፣ ሁለት የተራራቁ የአንድ ሀገር ዜጎች ነው የተራራቁ ኃይሎች እንደሆነ ነው። ግን ሙስሊሙ ራሱ በፖለቲካ ድርጅቶች ውስጥ ገብቶ አመራር እየሰጠ ነገሮች እንዲለወጡ የማድረግ እንቅስቃሴ ለምን በዛ መልኩ ሳይካሄድም የግድ ይሄ በዚህኛው በኩል ግቡ በዚህኛው ተቀላቀሉ ከማለት ራሱ ሙስሊሙ የፖለቲካ ፓርቲ ድርጅቶች ውስጥ ገብቶ የመቀላቀል መሪነት የመስጠት አመራር የመስጠት አቅጣጫ የማሳየት ነገር ለምን አይኖርም? ለምን መኖር አለበት ብዬ አምናለሁ። ግን አንድ ምንድነው መሰለህ ሌሎችንም ባካተተ መልኩ የተነሱ የፖለቲካ ፕሮግራሞች ስንቶቹ ናቸው ብለህ ብትጠይቀኝ ትንሽ አስቸጋሪ ነው የሚሆነው። ሙስሊሙ ከመጀመሪያው ሙሉ ተሳታፊ ያልሆነባቸው የፖለቲካ ፕሮግራሞች ላይ ገብተህ እንትን አድርግ የሚለው ትንሽ ምክንያቱም ኦልሬዲ ዲፋይንድ የሆነ ወይ አለ እዛ ውስጥ ገብተህ እንደ ግለሰብ ገብተህ የምታደርጋቸው ተጽዕኖዎች ምናልባት ሊሚትድ ሊሆኑ ይችላሉ እና ቅድም ያልኩ ህዝብን የማወያየትና በተለይ ይሄንን እንቅስቃሴ ካለው ተሞክሮ እንደው ተጠቀማለሁ በሚል እሱን ወደ ሀገራዊ ይዘት መለውጣለሁ በሚል ኢኒሺዬቲቭ የተለያዩ የህብረተሰብ ክፍሎችን አገናኝቶ አወያይቶ የሚቀረጽ ፕሮግራም ቢሆን ለዛ ይቀላል ባይ ነኝ። ነገር ግን ኦልሬዲ ስታብሊሽድ የሆኑ እንትኖች እንግዲህ እኔ የማየው ምልህ በራሴ የትኛውን ፖለቲካ ፓርቲ ቀርቤ ተከልክዬ ልልህ የሚችለው ነገር የለም። ፍላጎቱ እንዳለ አውቃለሁ። ብዙ ወንድሞች ፖለቲካሊ አክቲቭ የሆኑ አሉ። ነገር ግን ሌሎች ፓርቲዎች እነሱን ለማስገባት የከፈቱት በር ምን ያክል ነው የሚለውን አላቅም። ስለዚህ ፍላጎቱ እንዳለ በማቀበት ወቅት ተሳትፎ ሊሚትድ በሆነበት ወቅት ምናልባት የበሩ ስፋት ወሳኝ ሊሆን ይችላል የሚል የራሴ እይታ አለኝ። ለዚህ ፖለቲካ ድርጅቶች ትንሽ ያንን ዞር ብለው ማየት አለባቸው ነው የምለው። እናንተ ካልመጣችሁ እነሱ ወደ እናንተ መምጣት አለባቸው ማለት ነው ወይስ አክቹአሊ መሆን አለበት? ህዝብ ወደ ፓርቲ ሳይሆን የሚሄደው ፓርቲ ወደ ህዝብ ነው የሚሄደው። መሆንም ያለበት ያ ነው። ይሄ እንቅስቃሴም አንድ ራሱ ያለው ኮንፊውዥን ምንድነው? ይሄ እንቅስቃሴ ያንዱ ወይም የሌላው ፖለቲካ ፓርቲ አባል ወይም ሰፖርተር ሊሆን አይችልም። ለምንድን ነው? የህዝብ እንቅስቃሴ ነው። ህዝብ ደግሞ ከየትኛውም ፖለቲካ ፓርቲ በላይ ነው። ስለዚህ የፖለቲካ ፓርቲዎች ራሳቸው የያዙትን ይዘው ወደ ህዝቡ ቀርበው ማግኘት የሚችሉትን ያክል ድጋፍ እናንተን ይዘው መምጣት መቻል አለባቸው እና ይሄን የኢትዮጵያ ፖለቲክስ እንደምታውቀው በጣም ውስብስብ ነው። አው ግን ይሄ እንቅስቃሴ ሲላሁን አንድ ግልጽ ያልሆነልኝ ይሄ ሙስሊሙ እንቅስቃሴ ራሱን የቻለ ድርጅት ነው ማለት እዚህኛውም አይሳተፍም ሲሉ ብዙ የሙስሊም ድርጅቶች አሉ በውጭ ሀገርም እንደምናየው ከአንዱ የፖለቲካ ድርጅት ጋር አብረው ሲሰሩ እናያለን።
በጋራ መግለጫዎችን ሲያወጡ እናያለን። ሌላው ደግሞ ራሱን አግልሎ እናያለንና አሁን ይሄ እንቅስቃሴ ሲሉ የትኛውን ለማለት ነው? ምክንያቱም አሜሪካ ውስጥ ብናሄድ አንደኛው ድርጅት ከሌላው ጋር ሲሰራ መግለጫ ሲያወጣ በግልጽ ይልኩልናል ለኛ መግለጫዎችንና ይሄ እንቅስቃሴ ማለት የትኛው እንግዲህ ሁሉንም ይሄ እንቅስቃሴ ሁሉንም ድምጻችን ይሰማ እኔ ይሄንን እንቅስቃሴ እንደምንማየው የኢትዮጵያን ሙስሊሞች በዛች ሀገር ላይ ፍትህን ለማምጣት በራሳቸው ወይም ደግሞ አሁን እነዚህን 3 ጥያቄዎች እንደመነሻ አድርገው ተንቢሉም የእምነታቸውን ነጻነት በእምነታቸው ያላቸውን መብት ለማስከበር የሚያደርጉት የትግል መርህ ነው። በዛ የትግል መርህ ውስጥ የምትሄድባቸው የተለያዩ መንገዶች ሊኖሩ ይችላሉ። ተወሰነው የህብረተሰብ ክፍል ተወሰነ ፓርቲ ጋር ታች ሊሆን ይችላል ወይም ፋይን ሌላኛው ከሌላ ጋር ሊሆን ይችላል። ሁሉም ግን የዛን መርህ ይዘው እስከተከተሉ ድረስ የእንቅስቃሴው አካላት ናቸው እና አንዱ ፓርቲዎች ጋር ወይም ሌላ ፖለቲካ ፓርቲ ጋር ሆኖ ስላየ ከዚህኛው የተገነጠለ ነው፣ ሌላኛው ደግሞ ዲፕሎማሲያዊ በሆነ በሽምግልናም በእንትን ስለሰራ ከሌላኛው ጋር ነው ብለን የምናይበት ሁኔታ የለም። በተለይ በቀጣይ ይሄ እንቅስቃሴ የሁሉንም ህብረተሰብ ተሳታፊነት ይፈልጋል ባልንበት ወቅት ከዚህም ባለፈ መልኩ በልማትም በሌላው መልኩም እየሰሩ ያሉ የትግሉ አካላት ናቸው የሚለውን እውቅናም ይዞ የሚሄድ ሁኔታ ይሆናል ብዬ ነው የማምነው። ስለዚህ እንደ እንቅስቃሴ በየስገልጽ ሁሉንም ነው እንትን የሚለው እና ለዚህም ነው ሁሉም አንድ ቦታ ውስጥ መግባት አይችልም። ይህ እንቅስቃሴ እንግዲህ ከበላይ ሆኖ ኢቭን መንግስት ጋር እየተደረደሩ ያሉ ሰላም ለማውረድ ለማስፈታት በሽምግልና እየጣሩ ያሉ ኃይሎች ሁሉ በዚህ እንቅስቃሴ ውስጥ ተሳተፋሉ ማለት ነው። ዴፊኒትሊ የትግሉ አካሎች ናቸው። እነሱም የትግሉ አካላት ናቸው። ምክንያቱም እነሱም ኮዙን ግን የትግል ስትራቴጂያቸውን እኮ አይደግፉም። ተጭኖ ማሳደሩን በመንግስት ላይ ጫና የምታመጡትን አሁን አዳዲስ ነገሮችን ተጠቅመው እንግዲህ ያንን ለምሳሌ ሳንቲም ማጠራቀም ምናምን እርምጃዎች ተወስደዋል። አንዳንድ እርምጃዎችን አይተናል ከተግባር። እነዚህ ሰዎች ግን ይሄን አይደግፉምና እንዴት ነው የምታቅፏቸው? አሁንም አየህ ለትግሉ ሂደት አንድ መንገድ አለ ብለህ የምታስብ ከሆነ አንዱ ከሌላው ተቃራኒ ነው ብለህ ልታስብ ትችላለህ። ነገር ግን በአጠቃላይ ያነሳናቸውን ጥያቄዎች በተለያየ መንገዶች ሄደን እናሳካለን ብለህ ካሰብክ ግን የተለያዩ መንገዶች ሊኖሩ ይችላሉ። ስለዚህ እነዛም በሽምግልና የሚሄዱት ሰዎች ባላቸው የመንቀሳቀሻ ኃይል ለዛ መፍትሄ ለማምጣት እየተንቀሳቀሱ ነው ያሉት። ሌላኛውም ደግሞ ሌላ ቦታ ላይ ሆኖ ባለው ፍሪደም መንቀሳቀስ በቻለው አቅም እየተንቀሳቀሰ ነው ያለው። ስለዚህ እሱም የዛ ትግል አካል ነው። እንደዚሁም ደግሞ መንግስት የሚያደርገውን በህብረተሰቡ ላይ የሚያደርገውን ተጽዕኖ በመቋቋም በመንግስት ቢሮክራሲ ውስጥም ሆነው ይሁን ከዛ ውጭም ሆነው ለፍትህ የሚታገሉ አካላት ሁሉ የዛው አካል ናቸው የሚሆኑት እና ትልቁ መመዘኛው ምንድነው? ያነሳናቸው ጥያቄዎቻችን አይደለም ብለው ከወጡ ያሌላ ጉዳይ ነው። ፍትህ አለ፣ ፍትህ የጎደለበት ስርዓት አይደለም ያለን ሙስሊሙ ህብረተሰብ ጥያቄ የለውም የሚል አካል ካለ ያሌላ ጉዳይ ነው። ነገር ግን እነዛን ይዞ በተቻለው አቅም እኔም ይችን ያክል መራመድ ይችላለሁ ልራመዳት፣ እኔም ይችን ያክል መራመድ ይችላለሁ፣ እኔ በዚህኛይቱ መንገድ ክፍት ነው ብሎ የሚንቀሳቀስ አካል እስካለ ያ ከሆነ ግን አጠቃላይ የትግሉ የእንቅስቃሴው አካል ነው ብዬ ነው አላማውን መርሁን ስለተከፈ። በመጨረሻ እንደው ምን ይላል እንግዲህ ወደፊቱ ምንድነው የሚኖረው ነገር? ይቀድም ብዙ ነገር ተነስተዋልና ግን እንደው ትግሉ እንዴት ነው ይሳካል? መሪዎቹም የተፈተው የተባለው ነጻነት ይመጣል? ያ ከሆነስ እንደው እንዲህ አይነት ተስፋ ካለ እንደዚህ ግብ ሊያደርሱ የሚችሉ ሙስሊሙ ራሱ ማድረግ ያለበት አስተዋጽኦ ምንድነው? ሌላው ኢትዮጵያዊስ ምናልባት እንደው ማድረግ ካለበት ምንድነው ማድረግ ያለበት? እንግዲህ አንድ ማየት ያለብን ስኬት ምንድነው የሚለውን ማየት አለብን። እንግዲህ በተለያየ ጊዜ ሙስሊሙ ወይም በድምጻችን ይሰማ የሚወጡ መግለጫዎችን ካያቸው መጨረሻ ላይ ስኬት የአላህ ነው፣ ፈጣሪ ነው። የሰው ልጆች እንደ አማኝ ጥሩ የሚሉትን
ለፍትህ እየታገሉ ይሄዳሉ። ፍትህ የሚመጣው ወይም የሚመጣበት ወቅትና መልኩ ግን ፈጣሪያችን ባዘዘው መልኩ ነው የሚሆነው። ስለዚህ ለኛ ስኬት ተብሎ የሚታየው ዛሬ ማድረግ የሚገባህን ነገር ማድረግ ነው። ያ በእርግጠኝነት ለነገ ግብአት ይሆናል። ከመጀመሪያው ማሰካቸዋለሁ ብለ ያሰብካቸው ነገሮች ይሳካሉ። ነገር ግን ለዛ ጊዜ ወስነንለት እንትን የምናደርገው አይደለም። የነዚህ የታሰሩ ወንድሞቻችንም ሁኔታ ስታየው የትግሉ ሂደት ነው። እነሱም ለትግሉ ተፈቱም አልተፈቱም ማድረግ በዛ መንገድ ላይ ቋሚ ሆነው እስከ ጸኑ ድረስ ስኬት ነው ተብሎ የሚታየው ዲል ነው ተብሎ ወንድሞቻችንም እየገለጹ በእስር ቤትም ሆነው እየገለጹ ያለው የኛ መታሰራችን እንደ እድል እንጂ እንደ ስቆቃ የምናይበት ሁኔታ የለም። ምክንያቱም ለቆሙለት ዓላማ ፍትሃዊ ለሆነ መንገድ ራሳቸውን መስዋዕት አድርገው የገለጹበት ሁኔታ ስላለ ማለት ነው። ስለዚህ ይፈታል ወይ? በኔ እጅ አይደለም። ነገር ግን እነሱ ለማስፈታትም ትግሉም ከመጀመሪያው ይዞት የተነሳውን ለማሳካት ጥረቱን ይቀጥላል። ያን እስከቀጠለ ድረስ ስኬታማ ነው ብዬ ነው የምገልጸው። የወደፊት ሂደቱን በተመለከተ ሌሎች ኢትዮጵያኖች እንዴት ነው? አሁንም ተመለሽ እንትን ምለው ሙስሊሙ ህብረተሰብ ያነሳው እንቅስቃሴ ብቻ ራሱን ቀይሮ ሌሎችን ማሳተፍ አለበት ከሚለው መወጣት መቻል አለበት። ሁሉም የህብረተሰብ ክፍል መንቀሳቀስ መቻል አለበት ነው ያሁንም ጥሪ። እንደምነት ካየነው ክርስቲያኑ ህብረተሰብም ተጠቃሚ አይደለም፣ አላማኙም ተጠቃሚ አይደለም። ከሃይማኖትም ወጣ ብለን ዘርንም ብናይ የትኛውም የህብረተሰብ ክፍል ለኔ ተጠቃሚ ነው ብዬ እንደ ዘር የህብረተሰብ ተጠቃሚ ነው የምንለው ነገር የለም። የተወሰኑ የስርዓቱ ተጠቃሚዎች ራሳቸውን በዛ ጥቅም ላይ ለማቆየት የራሳቸውን ብሔረሰብ ሳይቀር እየደበደቡና እየበደሉ ያለበት ሁኔታ ነው ያለው። በስራ ዘርፍም ካየን የትኛውም የስራ ዘርፍ ተጠቃሚ ሆኖ ያለበት ሁኔታ የለም። ስለዚህ አሁንም ኢትዮጵያኖች እንደ ህዝብ አንዱን ያደረገውን እንቅስቃሴ አይቶ ራሱ ለምን ይሄን አይሆንም ብሎ ከማሰብ ራሱን አደራጅቶና አስተባብሮ መነሳት መቻል አለበት። ለዛ ደግሞ ሙስሊሙ ያለፈበት የ4 ዓመት የትግል ሂደት ውስጥ ብዙ አስተማሪ የሆኑ ተሞክሮች አሉ እና ያንንም በመጠቀም መሄድ ይቻላል ነው የምለው። እነዚህ ተሞክሮች ሚስጥር አይደሉም ማለት አደባባይ ላይ ሁሉም ይዋሉ ናቸው። ስለዚህ አሁን ሲምፕል ለምሳሌ የሳንቲም መሰብሰቡ እንትን አለ። የአመርሃ ግብር ለሙስሊሙ እንደ አንድ ተጽዕኖ ፈጣሪ ወይም ደግሞ እንቢተኝነትን ያለመተባበርን የጀመረው ነው። ሌላው ህብረተሰብ መቆየት የለበትም። ለኔ ያ በዛ ላይ መንግስት ላይ ተጽዕኖ አደርጋለሁ ካለ ያን ይዞ መንቀሳቀስ መቻል አለበት። የግራፊቲውን እንቅስቃሴ እንቢተኝነት መግለጫ ነው። ያ ማለት መንግስትን ይደመስሰዋል አይደለም። ግን አሁንም ህብረተሰቡ ምንም እንኳን መንግስት እየወሰደ ያለው እርምጃ ዘግናኝ ቢሆንም ከባድ ቢሆንም አሁንም ለመብታችን እንታገላለን እያለ ያለበት ሁኔታ ነው። ስለዚህ ለእንደዚህ አይነት ነገሮች የግድ ድምጻችን ይሰማል ለሁሉም ኢትዮጵያዊ ማስተላለፍ የለበትም እና አሁንም ለኔ የፖለቲካ ድርጅቶችም ይሁን በሃይማኖት ደረጃ የሚንቀሳቀሱ እና ፍትህን በዛች ሀገር ላይ እናመጣለን የሚሉ አካላት ሁሉ በእነዚህ ሁሉ መሳተፍ ይችላል። ድምጻችን ይሰማ። እኔ ስለጠራሁ የሳንቲም መሰብሰብ እኔ ስለጠራሁ ሌላው ህብረተሰብ አትካፈሉበት ያለበት ሁኔታ የለም። አሁንም የምታየው እዛ ላይ ነው። እሺ ህብረተሰቡ ለእንደዚህ አይነት ነገሮች ተነሳሽ መሆን መቻል አለበት እና እነዚህን በመጠቀም አሁንም ይሄንን ዘግናኝ ሆነ ኢፍትሃዊ የሆነ ስርዓት ወደ ፍትሃዊ ወደ ሆነ እንትን መሄድ ይቻላል የሚል እምነት ነው ያለኝ። ሌላውን እንጠብቅ ካልን ግን አስቸጋሪ ነው የሚሆነው። ውድ ተመልካቾቻችንና አድማጮቻችን የኢትዮጵያ ሙስሊሞች እንቅስቃሴን በተመለከተ ከአቶ አብዬ ያሲን ጋር ያደረግነው ቃለ ምልልስ በዚሁ ይጠናቀቃል። አቶ አብዬን በሌሎች ዝግጅቶች መልሼ እንደማገኛቸው ተስፋ አደርጋለሁ። እንግዲህ በጣም አመሰግናለሁ።